All right, so can you please introduce yourself in English? አብዛኛው እንግሊዘኛን ለመልመድ እንዴት እንደሚሞክር ታውቃላችሁ? Hello, my name is Simrat. አንደኛ ቁጭ ብሎ ግራመር በመጨፍጨፍ I am original Ethiopia, 100% original. ሁለተኛ ደግሞ የሆነ ቮካቡላሪ ሊስት ይኖራል በቃ እሱን ለመሸምደድ በመሞከር Also, I am very interested in books and chicken. ሶስተኛው ደግሞ ረጅም ሰዓት በቃ የሆነ ኮርስ በመውሰድ ወይ ክላስሩም ቁጭ ብሎ በመማር ይመስላል። Sometimes I doing walking every day. Sometimes also the dog chase me, so I run. ሶስቱም መንገዶች አይሰሩም። ምክንያቱም አይምሮአችን የሚሰራበትን መንገድ ያገናዘባሉ። በጣም አሰልቺ ነው። ስለዚህ አትቀጥሉበትም። በጣም ረጅም ጊዜ ወስዱ። My dream is to be good English with by correct grammar tenses. ምንም ሳልሳቀቅ ማለት። በዚህ ቪዲዮ ሼር ማደርጋችሁ ነገሮች ማለት ነው ሪሰርች፣ ሳይንስ እና ኤጁኬሽናል ሳይኮሎጂን ተጠቅመን እንዴት አዲስ ቋንቋ እንግሊዘኛም ይሁን የፈለጋችሁትን ቋንቋ በቀላሉና በፍጥነት እና ደግሞ አክቹሊ ውጤታማ በሆነ መንገድ እንዴት እንማራለን የሚለው ነገር ነው የምናየው። ስለዚህ እስከመጨረሻው አዳምጡ። የመጀመሪያው ስሜታችሁን መከተል፣ ስሜታችሁን ከእናንተ ጋር ከህይወታችሁ ጋር የሚገናኝ ነገር፣ ኢንትረስት ያላችሁ ነገር፣ የሚያዝናናችሁ ነገር ማቴሪያሎችን ስትመርጡ የግድ የሆነ ሰው ይሄ ጥሩ እንግሊዘኛ መማሪያ መጽሐፍ ነው ስላላችሁ እሱን መከተል አይጠበቅባችሁም። የራሳችሁ ኢንትረስት ሁሉም ሰው ለማወቅ የሚጓጓው ነገር አለ ከህይወታችሁ ጋር የሚገናኝ እናንተን የሚሸት ነገር የሚያዝናና ቁጭ ስትሉ እንግሊዘኛውን ተውትና ጊዜያችሁን በምንድነው የምታጠፉት? ኳስ የሚጫወት ሰው ስለ ኳስ እያነበበ ስለ ኳስ እየሰማ ነው እንግሊዘኛ መማር ያለበት። ፋሽን የሚወድ ሰው ስለ ፋሽን፣ ኩኪንግ የሚወድ ሰው ስለ ኩኪንግ እያወቀ ደስ የሚለው ነገር እያደረገ ነው። ቋንቋን መማር በጣም ቦሪንግ የሆነ ምጥ በቃ የምትጋጋጡለት ነገር መሆን አይጠበቅበትም። በቃ እየተዝናናችሁ actually having a good time ቋንቋ መማር ትችላላችሁ። ሁለተኛው ደግሞ comprehensible input ነው። ይሄ ማለት ደግሞ ከዚህ በፊት በሰራሁት ቪዲዮ ተናግሬዋለሁ። አንድ በጣም ከምናጠፋቸው ስህተቶች ውስጥ አንዱ ከኛ ሌቭል በቁመታችን ያልተሰራ በእኛ የእንግሊዘኛ ልክ ካልተሰራ ሌቭል ነው የምንጀምረው አብዛኞቻችን። ግን comprehensible input ማለት የምንማርባቸው ነገሮች የምንረዳቸው 80-90% የምንረዳው ነገር መሆን አለበት እና ከማይገባን ነገር ጀምረን በደረቁ ስንፋለጥ መኖር አይጠበቅብንም። አቅማችሁን ወቁ፣ ልካችሁን ወቁ። አሁን ለምሳሌ ህፃን ልጅ የሆነ ቦክሲንግ እየተማረ ከሆነ ቦክሲንግ ሻምፒዮን ከሆነ ሰው ጋር ትግል አይጀምርም ማለት መጋጠም ከምትችሉት ሌቭል ጀምሩ ልላችሁ ፈልጌ ነው። ሶስተኛው ደግሞ ኮርፐስ ሊንግዊስቲክስ ይባላል። አብዛኞቻችን ማለት ነው ኔቲቭ ስፒከሮች ቢሰሙ የሚደነግጡበት ዊርድ ነው የሚሉት አይነት እንግሊዘኛ ነው ትምህርት ቤት ውስጥ የምንማረው። ግን ኮርፐስ ሊንግዊስቲክስ የሚባለው የሆነ ቃል ዌብሳይት አለ፣ እሱ ሊንክ ላይ አስቀምጥላችኋለሁና ሰርች ብታረጉ ግራ የገባችሁ ቃልም ይሁን ፍሬዝም ይሁን አባባልም ይሁን ሰርች ብታረጉት ያንን ቃል ሰዎች ናቹራሊ ሲጠቀሙበት በጣም ብዙ ዳታቤዝ አለው። በሚሊዮኖች የሚቆጠሩት ዳታቤዝ አለውና ከነዛ ዳታቤዝ ውስጥ ፈልጎ ዝርግፍ ያደርግላችኋልና ከሶሻል ሚዲያ ፖስቶች ሰዎች actually ከተመላለሱት ቴክስቶች ከኒውስ ፔፐር ከመጽሐፎች ምናምንና ያ ቃል በጣም ብዙ ምሳሌ የተለያየ አቀማመጥ በተለያየ ሼፕ ኤንድ ፎርም በተለያየ ቅርጽ ሰዎች እንዴት አድርገው ይጠቀሙታል ከምን አይነት ቃል ጋር ይገኛል። የሆነ ዝሆንን ዙ ውስጥ ስታገኙትና ዱር ውስጥ ተለቆ ስታዩት ባህሪው አንድ አይደለም። ልክ እንደዛ ሁሉ ቃላትም የራሳቸው ከባቢ አላቸው፣ የራሳቸው ጎረቤቶች አሏቸው፣ የራሳቸው ዘመዶች አሏቸውና ያንን ቃል በትክክል ለመጠቀም ጎረቤቶቻቸውን ዘመዶቻቸውን ማወቅ ያስፈልጋልና ኮርፐስ ሊንግዊስቲክስ ማለት በቃ የምትፈልጉትን ቃል በተፈጥሯዊ ቦታ ሄዳችሁ እንደማየት ነው። ስለዚህ እሱን በደንብ መጠቀም ያስፈልጋል። አራተኛው ደግሞ ላንጉዌጅ ኢመርሽን ቴክኒክ ይባላል። ላንጉዌጅ ኢመርሽን ቴክኒክ ማለት ደግሞ ራሳችሁን በቋንቋ መክበብ ማለት ነው። በቃ ዙሪያችሁ እንግሊዘኛ ለመድመድ የምትፈልጉ ከሆነ በእንግሊዘኛ መታጠር አለበት ዙሪያችሁ። እዚህ ጋር ኮርስ እየከፈላችሁ ከዛ ከክላስ ስትወጡ ግን የምትሰሙት አማርኛ ፖድካስት ከሆነ የምትሰሙት it doesn't make sense። ስለዚህ ቋንቋ ለመልመድ የምትፈልጉትን የምትሰሙትም የምታዩትም የምታዳምጡት ሙዚቃ ሁሉም ነገር ቋንቋውን መምሰል አለበት። በቋንቋው መስመጥ አለባችሁ። የስልካችሁን ቋንቋ ሴቲንጉን ከመቀየር ይጀምራል። ሜቢ ክፍላችሁ ውስጥ የምታዩትን ነገር ሌብሎቹን እንግሊዘኛ ከማድረግ ሊሆን ይችላል።
የምትሰሙትን ሙዚቃ በሙሉ እንግሊዘኛ ከማድረግ የምታነቧቸው የምትሰሟቸውን ፊልሞች ሁሉንም ነገር በቃ መከበብ አለባችሁ በቋንቋው። እንደዛ የሚያደርጉ ሰዎች ከ20 እስከ 40% የበለጠ ቋንቋን እንደሚማሩ ሪሰርቾች ያሳያሉ። ሌላው ደግሞ ዲጂታል ናሬቲቭ ይባላል። ይሄ ማለት ደግሞ ራሳችሁን ታሪካችሁን በእንግሊዘኛ ቭሎግ ማድረግ ለራሳችሁ ኪፕ የምታረጉት በእንግሊዘኛ ለምሳሌ ጆርናል እየጻፋችሁ ራሳችሁን እየቀዳችሁ ቮይስ ራሳችሁን ቪዲዮ እየቀረጻችሁ ምናምን የምታስቀምጡት ፎቶ እያነሳችሁ የምትመዘግቡት የቋንቋ ጀርኒያችሁ ነው። ስለዚህ ያ ማለት አንደኛ ፕሮግረሳችሁን እንድታዩት ያደርጋችኋል። ለምሳሌ አንድ ወር ይሄንን ካረጋችሁ በኋላ በሁለተኛው ወር ምን ነገር ተማርኩ፣ ከአንድ ወር በፊት ከአንድ አመት በፊት ስጠቀም የነበረው እንግሊዘኛ ምን ይመስል ነበር፣ ምን ያህል ፕሮግረስ አድርጌያለሁ፣ ምን ያህል አድርጌያለሁ የሚለውን ነገር ዞር ብላችሁ እድገታችሁን ራሱ ስታዩት በጣም ትልቅ ሞራል ይሆናችኋል። ይበልጥ ለመሄድ፣ ይበልጥ ለመሮጥ፣ ይበልጥ ቋንቋውን ለመማር። ሲቀጥል ደግሞ አክቲቭ ሪኮል ማለት ያያችሁትን የሰማችሁትን ነገር የምትጠቀሙበትን እድል ለራሳችሁ የምትሰጡበት መንገድ ነው። ስለዚህ ከአክቲቭ ሪኮል ይበልጥ ቋንቋው ከአይምሯችሁ እንዲወጣ፣ እንደዛ ሲሆን ደግሞ ይበልጥ የትውስት የአይምሯችን መዝገብ ውስጥ እንዲቀመጥ ታደርጉታላችሁ። አምስተኛው ደግሞ ኢንቱዊሽን ቤዝድ ለርኒንግ ይባላል። ይሄ ማለት ደግሞ ብዙ ሰው በቃ ለመናገር ግራመሩን ኦን ስፖት በቃ እዛው ፐርፌክት አድርጎ መግደል ነው የሚፈልገው። ግን አይደለም። እኛ እንደ ሁለተኛ ቋንቋ እንደሚለምድ ሰውና ኢቭን ኔቲቭ ስፒከሮቹ ራሱ በጣም ብዙ ግራመር በትክክል አይናገሩም። ላይክ እየሰባበሩት ነው የሚናገሩት። ላይክ ፎርማል የሆነ አሁን አማርኛ ስታወሩ በትክክል ፎርማል የሆነ ነገር ነው የምትናገሩ ማለት እንደዚህ ያወለጋገድን እንደፈለግን እየጠመዘዝን ምናምን ነው። ግራመር መጨረሻ ላይ የሚመጣ ነገር ነው። አብዛኞቻችን ከግራመር ነው የምንጀምረው። ኦቨር ቲንክ ስታረጉትና በትክክል ነው መናገር ያለብኝ፣ እዚህ ጋር እንትን ተሳሳትኩ፣ እዚህ ጋር ፓስት ነበር ማለት ያለብኝ፣ እዚህ ጋር ፕሬዘንት ፐርፌክት ነበር መሆን ያለበት እያላችሁ ስታወሳስቡት አይምሯችሁ ራሱ ይጨናነቃል። ትጠምዱታላችሁ በሆነ ነገር። በቃ አሁን ለምሳሌ የሆነ ሰው እዚህ ጋር ቆሞባችሁ እናንተ የሆነ ነገር ስታረጉ እንዴ የሆነ ሰው ኤክስፔክት ሲያረጋችሁ ራሱ እኮ ትደነግጣላችሁ። ልክ እንደዛ ነው። ለራሳችሁ እንደ ፖሊስ ቆማችኋል። እዚህ ጋር ትክክል ነው፣ እዚህ ጋር ፓስት ነው፣ እዚህ ጋር ምናምን እያላችሁ። ግን ኢንቱዊሽን ቤዝድ ለርኒንግ ከሆነ እንደመጣላችሁ እስቲ ልቀቁት። ራሳችሁን ለቀቅ አድርጋችሁ እንደመጣላችሁ ትክክል እንደመሰላችሁ ልክ ነው አይደለም ብላችሁ ዝም ብላችሁ አውሩት እና ፕራክቲስ አድርጉ። እንደዛ ስታደርጉ ልክ ነው አይደለም something is right or it's something is off የሚለውን ነገር ሪኮግናይዝ እያረጋችሁ ቋንቋው ጋር እየተላመዳችሁ ትመጣላችሁ። ስድስተኛው ደግሞ ሻዶዊንግ ይባላል። ብዙዎቻችን ፊልም በማየት ብቻ ቋንቋ የሚለመድ ይመስለናል። አይ ኖ ኢትስ በጣም ጥሩ ነገር ነው። you can make it even better። የተሻለ የምታደርጉት እንዴት ነው? ሻዶ በማድረግ ዝም ብላችሁ ፓሲቭሊ ቁጭ ብላችሁ ከመስማት ይልቅ that's amazing ሲል እናንተም that's amazing ያላችሁ ከስር እየደገማችሁ አይምሯችሁም ይነቃቃል። ከቋንቋው ጋር ኢንጌጅ ታደርጋላችሁ። መስል ሚሞሪ የሚባላል። አሁን ቋንቋውን ያንን ቃል ፕሮናንስ ለማድረግና ለማለት ከንፈር፣ ላንቃ፣ ምላሳችን ምናምን እንዲህ ዳንስ እየፈጠረ ነው አይደለ ቃላቶች የሚወጡት። ስለዚህ ስትሰሙት ዝም ብሎ በቃ እንደማየት ነው፣ ዝም ብሎ ከርቀት እንደማየት ነው። ግን ስትደግሙትና ስታወሩትና ከስር ሻዶ እንደ ጥላ ስትከተሉት ቋንቋው መስል ሚሞሪ ዴቨሎፕ እያደረጋችሁ ነው የምትሄዱት። ኛው ደግሞ ሴማንቲክ ማፒንግ ይባላል። ብዙ ጊዜ ወይ በአልፋቤት ወይ ቁጭ ብሎ ዲክሽነሪ የሚሸመድድ አይጠፋም መቼም። ብቻ it doesn't work። እንደዛ ከማድረግ አይምሯችን ዲዛይን የተደረገበት መንገድ አለ። እሱ ዲዛይን ጋር አብሮ መሄድ ላይክ በቁልቁለት እንደመታገዝ ነው። ካልሆነ ዳገት against the gravity ነው። ላይክ ከግራቪቲ በተቃራኒ ነው እየሄዳችሁ ያላችሁትና ሂደቱን ያከብድባችኋል። ግን ምን ማድረግ ትችላላችሁ? አይምሯችን የተያያዙ ነገሮችን የተገናኙ ነገሮችን አንድ ላይ ማስቀመጥ ይወዳል። ስለዚህ የሆነ ቃል ስትማሩ ከዛ ጋር የተያያዙ ቃላትን አብራችሁ ብታነቡ ይበልጥ ኢፌክቲቭ ትሆናላችሁ። ለምሳሌ ሃፒ የሚለውን ቃል እየተማራችሁ ከሆነ ከሃፒ ጋር ሌላ የተገናኙ ቃላት ምንድናቸው? ኤክሳይትድ፣ ትሪልድ፣ ስማይልድ ምናምን እያላችሁ ከሃፒ ጋር የተገናኙ ቃላትን አንድ ላይ ጎረቤቶቻቸውንና አንድ ላይ ዘመዶቻቸውን ስታነቡ አይምሯችሁ ኦኬ እነዚህ ነገሮች ይመሳሰላሉ ብሎ አንድ ቦታ ያስቀምጣቸዋል። አሁን ልክ በአይነት የሆነ እቃ ዝብርቅርቅ ያለ ቦታ ማስቀመጥ ይሻላል ወይስ የት እንደሆነ ለማስታወስ ነው? ወይስ በአይነት እዚህ ጋር ኬብሎች፣ እዚህ ጋር መጽሐፎች፣ እዚህ ጋር የኩኪንግ ማቴሪያሎች እዚህ ጋር እያለን ለአይምሯችሁ ኦርጋናይዝ አድርጉለት፣ ደርድሩለት እቃዎቹን
ክፍል አበጁለት እና አንዳንዴ ደግሞ ኢቭን መሳል ትችላላችሁ። ለምሳሌ ስለ ምግብ እያነበባችሁ ከሆነ ፉድ ብላችሁ እዚህ ጋር እንትን ትላላችሁ ብራንች ወይም ቅርንጫፍ ታወጡለትና እዚህ ጋር ፍራፍሬ፣ እዚህ ጋር አትክልት፣ እዚህ ጋር ስጋ፣ እዚህ ጋር ምናምን እያላችሁ በአይነት ስትከፋፍሉት ስዕል ይፈጥርላችኋል እና አይምሯችሁ ውስጥም እንደዛ የቃላት ድር ይፈጥራል። ስለዚህ ይበልጥ የት እንዳስቀመጣችሁ ታውቃላችሁ፣ ለማስታወስ አይከብዳችሁም። 8ኛው ደግሞ መልቲ ሴንሰሪ ለርኒንግ ይባላል። ይሄ ማለት ደግሞ ሁሉንም የስሜት ህዋሳችሁን ኢንጌጅ አድርጉት። በአይናችሁ እያያችሁ ስሙ፣ እየሰማችሁ ጻፉ፣ እየጻፋችሁ ጮክ ብላችሁ ተናገሩት። በቃ በሁሉም ነገር ተሳተፉ። ጆሮአችሁንም፣ አይናችሁንም፣ ስሜታችሁንም፣ አፋችሁንም፣ እጃችሁንም ሁሉንም ነገራችሁን ስታሳትፉ ያንን ነገር ለማስታወስ ያላችሁ እድል በ50% ይጨምራል። እንግዲህ የሆነ ነገር እየሰማችሁ ፖድካስት ወይም መጽሐፍ እያነበባችሁ ወይም የሆነ ነገር እንትን እያላችሁ በዛ ብቻ አትወሰኑ። መጽሐፉ ኦዲዮ ቡክ ካለው ኦዲዮ ቡክንም ስሙ። አዲስ ቃል ስትረዱ ቃላቱን ጻፉ። ከዛ ደግሞ ሻዶ አርጉ። አት ዘ ሴም ታይም ሙሉ ስሜት ህዋሳችሁን አሳትፉት። እነኛው ደግሞ ኮግኒቲቭ ሪፍሌክሽን ነው። ብዙ ጊዜ ፊልም ማይተን ከሆነ መጽሐፍ ማይተን ከሆነ በዛው እንሄዳለን። ግን ቁጭ ብላችሁ እንዳለቀ ራሳችሁን ጠይቁ። ምን ተማርኩ? ምን አዲስ ቃል ተማርኩ? የት ልጠቀምበት እችላለሁ? ይሄን ቃል ከኔ ህይወት ጋር ምን ያገናኘዋል የሚለውን ነገር ራሳችሁ ጋር ሪፍሌክት አድርጉ። ከሾርት ተርም ሚሞሪ ወደ ሎንግ ተርም ሚሞሪ ይቀይሯል ማለት ነው። 10ኛው ደግሞ ቪዥዋል ለርኒንግ ነው። ቪዥዋል ለርኒንግ ማለት ደግሞ በአይን የገባ በልብ ይገባል ነው። ምንድነው? የሆነ አባባል አለ ነው ወይስ የራሴ አባባል ነው አላውቅም። ብቻ ለማለት የፈለኩት ይገባችኋል። ያ ማለት ለምሳሌ የሆነ ቃል እየተማራችሁ የሆነ አዲስ ያገኛችሁት ቮካቡላሪ ካለ ዲክሽነሪ ላይ ብቻ ሄዳችሁ ትርጉሙን አትዩ። ጉግል ታረጉና በጉግል ስር ኢሜጅ የሚለው አለ አይደለ? ኢሜጅ ታዩና ፒክቸሮች በዛ ቃል ስር ምን ፒክቸሮች ይመጣሉ። አንዳንዴ በተለይ ደግሞ ፈኒ የሚያስቁ የተጋነኑ ፒክቸሮች የምታገኙ በጣም አሪፍ ነው። በቃ ከሌሎች መረጃዎች ጉልት ብሎ ላይክ ነጥሮ ስለሚወጣ አይምሮአችሁ ውስጥ በቀላሉ ትለዩታላችሁ። አሁን እዚህ ጋር ቁጭ ባልኩበት የሆነ ስክሪናችሁ ውስጥ ጦጣ ቢመጣ ታዩታላችሁ አይደለ? ልክ እንደዛ ማለት ነው። በደንብ የሚለይ ብቻ ቃሉን የሚያስታውሳችሁ የሆነ ፒክቸር እንትን በሉ ፈልጉ፣ ወይ በራሳችሁ ኢማጂን አድርጉ፣ ወይ ደግሞ ጉግል ላይ የምታገኙት ነገር ከቃሉ ጋር የሚገናኝ ነገር ኢንስፓየር እንዲያደርጋችሁ ሊሆን ይችላል። ብቻ አይታችሁ ቪዥዋል ነገር ፈልጉለት። በአይን የገባ ልብ ይገባል፣ አይምሮ ውስጥ ይቀበላል። ሌላው ደግሞ መርሳት የሌለባችሁ ነገር ቋንቋውን ለመልመድ መጽሐፍ ስታነቡም ይሁን ፖድካስትም ስትሰሙ ፊልምም ስታዩም ቢሆን አዲስ የሰማችኋቸውን ቃላት ለመማር እንዲያግዛችሁ ፍላሽ ካርድ መጠቀም ግዴታ ነው። እኔም ጃፓንኛ ለመማር እየተጠቀምኩበት ነው። በጣም ኢፌክቲቭ ነው። አይምራችን ከሚሰራበት ሳይንስ ጋር ስናያይዘው ደግሞ the forgetting curve የሚባለውን ኮንሰፕት መረዳት አለብን። ማንኛውም አዲስ ነገር ስንማር አይምራችን ይህንን ነገር ላስታውሰው ወይስ አላስታውሰው የሚለውን ነገር መወሰን አለበት። ምክንያቱም በቀን ውስጥ በጣም ከአቅም በላይ የሆነ የመረጃ ማዕት ስለምንከትበት ማለት ነው። ስለዚህ የትኛውን ነገር ነው ጠቃሚ የሚለውን ነገር እንዴት ነው የሚለየው? አዲስ ቃል ዛሬ ተምረን ተመልሰን የማናየው ከሆነ ከትውስታችን እየደበዘዘ ይመጣል። የሾርት ተርም የትውስታ መዝገቡ ስለነበር የተቀመጠው ማለት ነው። ይህ ፕሮሰስ እንደምታዩት the forgetting curve በሚባለው ግራፍ ተቀምጧል። ሶ spaced repetition የሚጠቅመው ለዚህ ነው። ያ ማለት መሀል ላይ እረፍት ወስደን ተመልሰን ክለሳ ማድረግ ማለት ነው። ከሁለት ቀን በኋላ ዛሬ የተማራችሁትን ቃላት ብታዩት ትውስታው ደብዝዞ ሳይጠፋ በፊትና ከርቡ መሬት ላይ ሳይተኛ በፊት ትይዙታላችሁ። ስለዚህ ልትረሱት የነበረውን ትውስታ ታድኑታላችሁ ማለት ነው። አዲስ ፖይንት ሁለት ጊዜ ስለከለሳችሁት ከዜሮ አትነሱ ማለት ነው። ኔክስት ታይም ከመጀመሪያው ደመቅ ባለ ቀለም አይምሯችሁ ውስጥ ተጽፎ ይቀመጣል። በሚቀጥለው ስትከልሱትም ደግሞ አሁንም ሊደበዝዝ ይችላል፣ ግን ደግሞ ከፍ ያለ የትውስታ ደረጃ ላይ ያገኛችሁት ነው የምትመጡት። ስለዚህ የምትከልሱበትን ረፍት እያረዘማችሁት መምጣት ትችላላችሁ። መሀል ላይ የምትወስዱት ረፍትን ባይ ዘ ወይ በጣም ጠቃሚ ነው። በሳይንስ ሪከመንድ እንደሚደረገው አዲስ ቃል አሁን ብትሰሙ የመጀመሪያ ክለሳችሁን ከአንድ ሰዓት በኋላ፣ ሁለተኛ ክለሳችሁን ከአንድ ቀን በኋላ፣ ሶስተኛ ክለሳችሁን ከ2-3 ቀን በኋላ፣ አራተኛ ክላሳችሁን ከአንድ ሳምንት በኋላ፣ አምስተኛ እያላችሁ ከአንድ ወር በኋላ እያላችሁ ያረዘማችሁ ትሄዳላችሁ ሙሉን እስከምትሸመድሩት ማለት ነውና እረፍቱን ደግሞ እንደ ቃላቶቹ ቅለትና ክብደት አጀስት ማድረግ ትችላላችሁ። መሀል ላይ የምትወስዱት እረፍትን በጣም ጠቃሚ ነው። ምክንያቱም ትውስታ ከአጭር ጊዜ ወደ ረጅም ጊዜ የትውስታ መዝገብ የመቀየር ሂደት ኮንሶሊዴሽን ይባላል። ይህ ፕሮሰስ ደግሞ በእንቅልፍ ሰዓትና እረፍት በምናደርግበት ሰዓት ይበልጥ አክቲቭ ይሆናል። ስለዚህ በስፔስድ ሪፒቲሽን ክፍተት እየተውን ስንከልስ ይህ ኮንሶሊዴሽን የምንለው ፕሮሰስ የመከናወን እድል የሚያገኝበትን
ጋፕ ያገኛል ማለት ነው። ሌላው ደግሞ የትኛውንም ቋንቋ ለመልመድ የሚያግዟችሁ የተለያዩ አፕሊኬሽኖችና ኤአይ ቱልስ አሉ። እኔ አሁን የምጠቀምበት አፕ ዱኦሊንጎ ይባላል። ሊንጎዲሪ የሚባልም ደግሞ ሌላ ቆንጆ አፕ አለ። ደስ የሚለው ደግሞ ሁለቱም ሙሉ በሙሉ ነፃ ናቸው። በየትኛውም ስልክ ዳውንሎድ ማድረግ ትችላላችሁ። ዳውንሎድ ሊንኩን ዲስክሪፕሽን ቦክስ ውስጥ አስቀምጥላችኋለሁ። እነዚህ አፕስ ከዜሮ የቋንቋ ሌቭል ራሱ መጀመር ትችላላችሁ፣ ወይም ደግሞ እንደ ብቃታችሁ ጥያቄዎችን መልሳችሁ ካለፋችሁ ለእናንተ ከሚመጥን ደረጃ መጀመር ትችላላችሁ። በተለይ ግራመር ለመልመድና አዳዲስን ቃላት ለመልመድ በጣም አሪፍ ናቸው። በባህሪ ሳይንስ የታገዙ ብዙ ማበረታቻና ሳታቋርጡ ለረጅም ጊዜ እንድትቀጥሉ የሚያደርጉ ሴቲንጎች አሏቸው። ደስ የሚለው ደግሞ ምንም ጊዜ አይወስዱም። ጌም እንደመጫወት ነገር ናቸው። ከሌሎች ሰዎች ጋር ያፎካክሯቸዋል። ስለዚህ እንደኔ እልህኛ ከሆናችሁ እልሃችሁን ቋንቋ በመልመድ መወጣት እንድችሉ ያደርጋቸዋል ማለት ነው። እኔም ዱኦሊንጎ ላይ ላለፉት 2 ዓመታት ሳላቋርጥ ኦልሞስት በየቀኑ ጃፓንኛ እየተማርኩ ነው። አንዳንዴ ያው ቱ ፎርማል ሊሆን ይችላል፣ ግን ስቲል በጣም ጠቃሚ ነው። በእርግጠኝነት ቼክ አድርጉት፣ ትጠቀምበታላችሁ። ያው በተጨማሪ ደግሞ አሁን ላይ ከመቼውም ጊዜ በላይ ምንም ነገርን ለመማር ቀላል ያደረገው ኤአይ እንደ ቻትጂፒቲ የመሳሰሉት ቱሎች አሉ። በኤአይ ደግሞ ቋንቋን ለመልመድ ብዙ ነገር ማድረግ ስለምችሉ ስፔሲፊክሊ ኢንትረስትድ የሆናችሁ ሰዎች ኮመንት አድርጉልኝና በሌላ ቪዲዮ በዝርዝር እመለስበታል። ሌላው ደግሞ በተለይ እንግሊዝኛ ለመማር የምትፈልጉ ሰዎች በየወሩ እንግሊዝኛ መጽሐፎችን እያነበብን ቡክ ክለባችን ላይ ዲስከስ እናደርጋለን እና አብራችሁን እያነበባችሁ ዲስከሽኖቻችንን እየሰማችሁ ቋንቋውን ለመልመድ የምትፈልጉ ሰዎች ደግሞ ዲስክሪፕሽን ቦክስ ውስጥ ፔስተርነርስ ቡክ ክለብ ኢትዮጵያ የሚል ሊንክ አለ። እሱን ተጠቅማችሁ ቡክ ክለባችንን መቀላቀል ትችላላችሁ። ኤኒዌይ ይሄንን ይመስላልና እናንተ መቼም በፍርታሞች ናችሁ። ይሄንን ቪዲዮ እንደዘጋችሁ ትዝ ላይላችሁ ይችላል፣ ግን የምር ሞራል ያላችሁና ይሄንን ነገር ወደ ተግባር ለውጣችሁ የምትሞክሩ ሰዎች ላይክ 100% እርግጠኛ ነኝ በደንብ እንደሚያግዛችሁ ይሄ ቪዲዮና ዘኛ ብቻ ለም የፈለጋችሁትን ቋንቋ እንትን ማለት ትችላላችሁና እንጠቅማችሁ ከነበር ኮሜንት ላይ ያሳውቁኝ። እናንተ ደግሞ ቋንቋ ስትማሩ እንግሊዘኛ ስትማሩ ኦሬዲ ደግሞ ፍሉዌንት የሆናችሁ ሰዎች ደግሞ መቼም እዚህ ቪዲዮ ላይ አንገናኝም። ፍሉዌንት ከሆናችሁ ምን ትሰራላችሁ አላውቅም፣ ብቻ ግን ባይ ኤኒ ሚንስ ግን ካያችሁት እንዴት ጠቅማችሁ ነው? እንዴት ነው የእናንተ ለርኒንግ ጀርኒ ምን ይመስል ነበር? ምንድነው ያሳደጋችሁ? ምንድነው ቋንቋችሁ እንዲሻሻል ያደረገው ነገር? ለኔም ለሌሎችም ሰዎችም ኮሜንት ላይ አሳውቁን። ስትራግል የምታደርጉበትን ነገር ማን ያውቃል? ኮሜንት ላይ ሆነ ሰው መፍትሄ ሊሰጣችሁ ይችላልና እኔም ደግሞ የማውቀው ነገር ከሆነ አሳውቃችኋለሁ። ስለዚህ ኮሜንት ላይ ጥያቄ ኤኒቲንግ ኦር ደግሞ አፕሪሺየት የምታደርጉ ሰዎች ፕሊዝ ፍቅራችሁን በአፍ አይደለም የምትገልጹልኝ፣ ሰብስክራይብ በማድረግ ግለጹልኝ። That was nice. Anyway, thank you. በቀጣይ ቪዲዮ እንገናኛለን። እሺ። ስለዚህ thank you for hearing my voice of presentation and confession.